ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። በአዲስ አበባ አፈናውና አፈሳው ተጠናክሯል። የአገዛዙ የደህንነትና የጸጥታ ግብረ ኃይል ሰሞኑን እንዳስታወቀው 5000 የከተማዋ ነዋሪዎችን በሁለት ቀናት ውስጥ አስሯል። የአንከር ሚዲያ ምንጮች ቁጥሩን ከተጠቀሰው በብዙ እጥፍ የሚልቅ መሆኑን ይገልጻሉ። የሞባይል ጥገና ሱቅ ያላቸው ባጃጅ አሽከርካሪዎች በተለያዩ አነስተኛ የጎዳና ላይ ንግዶች የተሰማሩ ወጣቶች በብዛት እየታፈሱ ወደ ማጎሪያ እስር ቤቶች መወሰዳቸውን ያገኘነው መረጃ ያመለክታል። ታፍነው የተወሰዱት የከተማዋ ነዋሪዎች መዳረሻቸው ከወታደራዊ ማሰልጠኛ ካምፖች እንደሆነም ነው እየተገለጸ ያለው። በከፍተኛ ማህበራዊ ኢኮኖሚያዊና ፖለቲካዊ ጭቆናዎች መፈናፈኛ ያጣው የአዲስ አበባ ሕዝብ በጅምላ ከፍተኛ ቁጥር ያለው ነዋሪ እየታሰረ መሆኑ እየተነገረ ነው። ወጣቶች በሰቆቃ የሚኖሩባት በሰላም ወጥቶ መግባት አስቸጋሪ ሆነባት በስርዓቱ የጸጥታ ኃይሎች ወከባና እንግልት ድብደባና ማንነትን መሰረት ያደረገ ዘለፋ ነዋሪው ከፍተኛ ምሬት ውስጥ የገባባት ከተማ ሆናለች። አዲስ አበባ በቅኝ ግዛት መዳፍ ስር እንዳለ ህዝብ መብቱ ተነጥቆ ክብሩ ተዋርዶ እንዲኖር የተፈረደበትም ሆኗል። በማፈናቀል ነዋሪው ከከተማው እንዲለቅ እየተደረገም ነው። ታሪካዊ ቅርሶች፣ ጥንታዊ አሻራዎች እየፈረሱ እንደሆነም መረጃዎች ያመለክታሉ። ወንጀል ተበራክቶባታል። ሰው በየለቱ ይገደልባታል። ረሃብ ሰተት ብሎ ገብቶባታል። አዲስ አበባ ባጭሩ አዲስ አበባ ጭንቅ ጥብብ ብሏታል። ለመሆኑ የሰሞኑ አፈሳና አፈና መነሻው ምንድነው? የዘውትር ተባባሪያችንን አነጋግሬዋለሁ። እሺ በጣም አመሰግናለሁ። እንግዲህ በአዲስ አበባ በሁለት ቀናት ብቻ ወደ 5000 የሚጠጋ ነዋሪ መታሰሩን ሰምተናል። ይሄ ተጠናክሮ ይቀጥላል የሚልም መግለጫ ከመንግስት አካባቢ እየተነገረን ያለው በዋናነት በተለያዩ የሽብር ተግባራት ተጠረጠሩ እንደሆነም እየተገለጸን ያለው ምንድነው እየሆነ ያለው? ምናልባት መረጃዎችን ሰብስቦ መረዳት የሚቻለው ምን እየተደረገ ነው ያለው አዲስ አበባ? አመሰግናለሁ። እንግዲህ እንደሚታወቀው በዚህ ጊዜ የአዲስ አበባ ከተማ ህዝብ በተለያዩ ነገሮች ከፍተኛ የሆነ ማህበራዊ ፖለቲካዊና ኢኮኖሚያዊ ቀውስ ውስጥ ነው የሚገኘው። በተፈጠረው የኑሮ ውድነት እና በጦርነቱ ምክንያት በርካታ ወጣቶች በተለይ በዋናነት ከአማራ ክልል እና ከትግራይ ክልል እንዲሁም በተወሰነ መጠን ከኦሮሚያ ክልል በገፍ ወደ ከተማዋ እንደሚገቡ ይታወቃል። ከተማዋ ወጣት አጥቅጧት ነው የሚገኘው። ይሄ በሁለት ምክንያቶች ነው። አንደኛው በተፈጠረው የኢኮኖሚ ቀውስ ምክንያት በልቶ ለማደር የሚፈልግ ወጣት ወደ አዲስ አበባ ከተማ ይጎርፋል። ሌላው ደግሞ በእነዚህ በሶስት ክልሎች ጦርነት እንዳለ ይታወቃል። ከጦርነት በመሸሸት አዲስ አበባ ይገባሉ። በዋናነት ይህንን ወጣት በተለያየ አካባቢ የወታደራዊ ምልመላ ለማድረግ በተለያዩ ክልሎች ሙከራ ያደረገው መንግስትና ያልተሳካለት መሆኑ ስለተገነዘበና በርካታ ወጣቶች የቤተሰብ ጥያቄ ልላቸው በችግር ላይ የወደቁ ወጣቶች ወደ አዲስ አበባ ከተማ እንደገቡ ስለተገነዘበ እነዚህን ወጣቶች በሰላምና ጸጥታ ችግር ይፈጥራሉ ከሚል እሳቤ ወይንም የማታለያ ምክንያት በመነሳት ወጣቶችን በጣም በግፍ ራሱ መንግስት ያመነው በዚህ 2 እና 3 ቀን ውስጥ 5000 ወጣት ይዣለሁ ብሏል። ከዚህ በፊት ደግሞ 2000 ወጣቶችን ይዣለሁ ብሏል። በአጠቃላይ መንግስት እንኳን ያመነው ወደ 7000 የሚገመት ወጣት አዲስ አበባ ከተማ ላይ ተይዟል። እንግዲህ ይህንን ዘርዘር አድርገን ስናየው በተለይ በዋናነት አዲስ አበባ ከተማ ላይ ማህበራዊ መሰረቱ ለማናጋትና አዲስ ማህበራዊ መሰረት ለመፍጠር ከፍተኛ ጥረት እያደረገ ነው። አብዛኛውን ወጣት አፈሳ እየተደረገበት ያለው አካባቢ በአዲስ አበባ ማለት ነው በመርካቶ አካባቢ፣ ተክለ ሃይማኖት፣ በአስኮ እንደውም በአዲሱ ክፍለ ከተማ ለሚኩራ ተብሎ በሚጠቅሰው ክፍለ ከተማ የቀን ስራ እየሰሩ የሚተዳደሩ በባጃጅ ሹፍርና እንዲሁም የባጃጅ ባለቤት ነው ራሳቸው ገዝተው እንቅስቃሴ እያደረጉ ያሉ ወጣቶች ከየት አካባቢ እንደመጡ ይታወቃል። በተለይ በዋናነት ከአማራ ክልልና ከደቡብ ክልል ነው እነዚህ ወጣቶች መጣው ስራ እየሰሩ ያሉት። እንግዲህ ጥሪት ቋጥረው በጣም ከሽቀላ ከጫኛ አውራጅነት ከግንበኝነት ከአናጺነት ተነስተው ገንዘባቸውን አጠራቅመው ባጃጅ ለሁለትም ለሶስትም ለአንድም እየገዙ በአዲስ
አበባ ዙሪያ መውጫ አካባቢዎች ላይ የባጃጅ አገልግሎት እየሰጡ ያሉ ወጣቶች ይሄ ማህበራዊ መስተጋብር ለመቀየር እና በራሳቸው ኃይሎች ያንን አካባቢ ለማስያዝ ታሳቢ የተደረገ ነው። በሁለተኛ ደረጃ በአዲስ አበባ ከተማ ፉድ ቼይን ተብሎ የሚጠቀሰው ወይንም በውስጥ ያሉ ወጣት ሴቶች በአርከበ ሱቅ የሚሆን በድንኳን ምግብ እያበሰሉ ፋስት ፉዶችን እያበሰሉ ለአካባቢው ማህበረሰብ ወጣት ምግብ የሚያቀርቡ ወጣት ሴቶች አሉ። እነዚህን ወጣት ሴቶች ድንኳናቸውን በማፍረስ የአርከበ ሱቆችን በመንገድ ማስፋት ፕሮጀክት በሚል ተልካሻ ምክንያት ወጣቶችን ስራ አልባ በማድረግ በአዲስ አበባ ከተማ የሚገኘው ማህበራዊ መስተጋብር ሙሉ በሙሉ ለማፍረስ ቆርጦ የተነሳ መንግስት ነው። እንግዲህ በአዲስ አበባ ከተማ በዚህ 15 ቀን ውስጥ የተያዙ 7000 ወጣቶች በአዲስ አበባ ከተማ አይደለም የታሰሩት፣ ከከተማ ውጭ ወስደዋቸዋል። አምልጠው የወጡ ወጣቶች ግን እንደነገሩን ከሆነ በፖሊስ ጣቢያ 1 ቀን የሚሆን 2 ቀን ያሳድሯቸዋል። እነዚህን ወጣቶች በፖሊስ ጣቢያ በነበሩበት ጊዜ ሀገራችን ጂኦፖለቲካው በጣም አስቸጋሪ ስለሆነ ከፍተኛ ጠላቶች በዙሪያዋ ያሉ ስለሆነ ወታደራዊ ስልጠና ትወስዳላችሁ፣ የምትሄዱት ወታደራዊ ስልጠና ነው፣ የተሻለ ኑሮ ትኖራላችሁ፣ አሁን ካላችሁበት ሁኔታ ተላቃችሁ ራሳችሁን ችላችሁ የምትኖሩበትን መንገድ እናመቻቻለን፣ በተወለዳችሁበት አካባቢ የመሬት ሌሎችንም አገልግሎቶችን እናሰጣችኋለን፣ ወታደር እንደምትሆኑ አውቃችሁ ነው የምትሄዱት የሚል ቅስቀሳ በወታደራዊ ኃይሎች፣ በፖሊስ ኃይሎች፣ በደህንነት ኃይሎች ቅስቀሳ እየተደረገላቸው እንደነበረ አንዳንድ መረጃዎች ደርሰውኛል። እንግዲህ በዋናነት ከአካባቢያቸው ተወልደው ካደጉበት ከጎጃም፣ ከጎንደር፣ ከሸዋ፣ ከወሎ መኖር ባለመቻላቸው ምክንያት በመሳደዳቸው ምክንያት በረሃብ በመጠቃታቸው ምክንያት አዲስ አበባ ከተማ መጠው ሸቅለው ደክመው ለፍተው ያፈሩትን ሀብት በመቀማት በጠራራ ፀሐይ በመደብደብ በጣም ከፍተኛ ምሬት ውስጥ ነው የሚገኙት። አዲስ አበባ ከተማ በእነዚህ ወጣቶች ላይ ብቻ ሳይሆን አጠቃላይ ጊዜያችን ነው ባለጊዜዎች ነን የሚሉ ኃይሎች የፈለጉትን ወንጀል እየሰሩ በግለሰቦች ባልና ሚስቶች፣ ወጣት ሴትና ወንዶች በጎዳና ላይ ሲሄዱ እነዚህ ባለጊዜዎች አቁመው መታወቂያ እየጠየቁ ሞባይላቸውን እየነጠቁ ከኪሳቸው እየገቡ ያላቸውን ገንዘብ እየቀሙ ይህን የተቃወሙ ወጣቶችን ከባሎቻቸው ፊት ሴቶቻቸውን በጥፊ የመቱ በጠራራ ፀሐይ ማንም ሀይ ባይ የሌላቸው ሆነዋል። በከተማዋ ላይ ከፍተኛ ወንጀል እየተፈጸመ ነው። እንግዲህ እንደምንሰማው ከሆነ በመንግስትም የተገለጸ ያለው አሁን ከሚመጡት ህዝባዊ በዓላት የጥምቀት በዓል አለ፣ ሌሎች በዓላትም አሉ። ከዚህ ጋር ተያይዞ የአዲስ አበባ ህዝብ የአደባባይ በዓላት ላይ የሚፈጠረውን ነገር ከወዲሁ ስጋቱን ለመቀነስ ነው የሚል ምክንያትም እየተሰጠው ነው። እንደምንሰማው ከሆነ አሁን የአጼ ምኒልክ ሐውልት ሊፈርስ እንደሚችልም ሁሉ እየተነገረ ነው። ያንን ተቃውሞ ሰው እንዳይወጣም በሚል ሊሆን ይችላል ነው የሚነገረውና እንደው ምክንያቱ ይታወቃል። ለምን በዚህ ደረጃ ህዝቡን እንደዚህ አይነት አፈና ውስጥ እንዲህ አይነት ሰቆቃ ውስጥ በክተት ያስፈልገው? እንግዲህ በዋነኝነት ትልቁን ምክንያት ሊወስድ የሚችለው ዋነኛ ምክንያታቸው በአማራ ክልልም በተደረገው ጦርነት አንዳንዱ መረጃዎች እንደሚጠቁሙት ከሆነ ከ50 እስከ 60 ሺህ የሚሆን ሰራዊት ሙቶባቸዋል፣ ቆስሎባቸዋል። ከመከላከያ ሰራዊት ቀርቶ ፋኖም ተቀላቅሎባቸዋል እና ከፍተኛ የሆነ የሰራዊት መመናመን፣ የመዋጋት ሞራል ማጣት፣ የሎጂስቲክስ አቅርቦት በመከላከያው ላይ ገጥሞታል። መከላከያውም እንደገና በአዲስ መልክ ለማደራጀት የአማራ ተወላጆችን በአማራ ለማስፈጀት የአማራ መከላከያ ኃይሎችን በመከላከያ አሰልጥኖ በማስገባት ወደ አማራ ክልል በማዝመት የአማራ አካባቢ የሚንቀሳቀሱ የፋኖ ኃይሎችን እርስ በርሳቸው ለማፋጀት ነው የሚል እምነት ነው ያለኝ። እነዚህ የሃይማኖት በዓላትን በተመለከተ ለዘመናት የጥምቀትም ይሁን ሌሎችም የአድዋ በዓላት ላይ በአዲስ አበባ ከተማ ላይ የፖለቲካዊ ግጭት ተፈጥሮ አያውቅም። በሰላም ተጀምሮ በሰላም የሚጠናቀቅበት ሁኔታ ነው የነበረው። እሱ የሽፋን ምክንያት እንጂ ዋነኛ ምክንያት ነው ብዬ አላምንም። ሁለተኛውና ዋነኛው ምክንያት በአዲስ አበባ ከተማ ላይ የጀመሩት ትልልቅ የተደበቁ ፕሮጀክቶች አሏቸው። በአዲስ አበባ ከተማ ላይ እንግዲህ በ1999 ዓ.ም በተደረገው የህዝብና ቤቶች ቆጠራ ከ58% በላይ የአማራ ህዝብ ይገኛል።